አስታውሳለሁ ጀነራል ጻድቃን የመጀመሪያው የትግራይ ጦርነት እንዳይፈነዳ ከፍተኛ ሙከራ ነው ያደረገው። ከኔም ጋር ከሌሎችም ጋር ተገናኝተን ብዙ ስንዋይ ነበር። ተገደው ወደ ጦርነት ከገቡት ውስጥ አንዱ እሱ እንደሆነ ልመሰክር እችላለሁ። አንድ ሁለተኛ ሀገራችን ካበቀላቸው የጦር ጠበብቶች በጦር ብቻ ሳይሆን ኢንተሌክቹዋሊም አሉ ከምንላቸው ሰዎች ውስጥ ጀነራል ጻድቃን ናቸው። ስለዚህ ስለ ጦርነት ለሳቸው መምከር ለሳቸው መንገር ከባድ ነው። ስለ ጦርነት ይሄ ጦርነት በአጭር ያልቃል ያሉት አስደንግጦኛል። ከኔ ብዙ ብዙ እጥፍ በቲዮሪም በተጨባጭም ስለሚያውቁ ልከራከራቸው ይከብደኛል። ነገር ግን ከዓለም ተመክሮም ከሀገራችን ተመክሮም አንድ ነገር የተማርኩት ነገር ካለ ጦርነትን ቀነቀጠሮ ይዞ መጀመር እንዴት አደገኛ እንደሆነ ነው። ራቅ ካለውን ጀምረው ትዝ ካለ ጆርጅ ቡሽ የአሜሪካን ጦር ወደ ኢራቅ ሲልክ ኢራቅን ድምጥማጧን ደብድበው ሳዳም ሁሴንን ይዘው የሆነ መርከብ ላይ ቆሞ ሚሽን አካምፕሊሽድ ነው ያለው። ዳን ጦርነቱ አልቋል። 20 ዓመት ምናምን እዛ ቆይተው ስንት ሺህ ሰው ገብረውበት በትሪሊየን ብዙ ትሪሊየን ገንዘብ አውጥተውበት ሳያሸንፉ ነው የወጡት። የራሻው ፕሬዝዳንት ፑቲን በሁለት ሳምንት ውስጥ ኪየቭን ይዘን ያንን መንግስት ቀይረን የሚሆነውን መንግስት አስቀምጠን እንጨርሳለን ብሎ ጦርነት ገባ። 5 ዓመት በመቶ ሺዎች አለቁ። 5 ዓመት እስካሁንም ጦርነቱ ቀጥሏል። በእኛው ሀገር ቀደም አንስቼልሃለሁ ጃልመሮ በምዕራብ አካባቢ ቤጊ ድንበር ላይ ሲጀምር የትም አይደርስም። ከዛ ገፋ ብሎ ወደዚህ ወደ ነቀምቴ ወደ ግንጭ አምቦ አካባቢ እንቅስቃሴ ሲታይ በሁለት ሳምንት ውስጥ እናጠፋዋለን አለ ብርሃኑ ጁላ፣ ጀነራል ብርሃኑ ጁላ፣ ማርሻል ብርሃኑ ጁላ። 8 ዓመታችን ትግራይ ላይ እና በድሮንም በኤርትራ ጦርም ህዋትን ድባቅ መቱና ከመቀሌ ያባረሩት። ዩኒፎርም ለብሶ ሄዶ መቀሌ ላይ ጨርሰነዋል አለ። መጽሐፍ ውስጥ አስቀምጬዋለሁ የነበረኝን ኮሚኒኬሽን እስር ቤት እየመጡ እኔን ለማናደድ እንዲሁ የፈራሁት ወያኔዎቹን ያው ድራሻቸውን አጠፋናችሁ ሲሉኝ ነበረ። ቆይ ትንሽ ጠብቁ ስል ነበረ። ከ6 በኋላ ወር ሳይቆይ አማጺ ሆነው ተነስተው መቀሌን ያዙ። ከዛ ሀገራችን ከፍተኛ ቀውስ ውስጥ ገባች። አሁንም ያ ጦርነት አላለቀም። ስለዚህ ጀነራል ጻድቃን ከኔ የተሻለ እውቀት ከኔ የተሻለ መረጃ ሊኖራቸው ይችላል። ነገር ግን ጀነራል ጻድቃን የሚሆኑ ፕሬዝዳንት ፑቲን የሚሆኑ ፕሬዝዳንት ቡሽ የሚሆኑ በአጭር ጊዜ ጦርነት እንቋጫለን የሚለን ሰው አትመኑ። ጦርነት በቀጠሮ ይጀመር ይሆናል እንጂ በቀነ ቀጠሮ አልቆ አያውቅም። በተለይ ደግሞ አሁን ኢትዮጵያና አካባቢው ካሉበት ውስብስብ ኢትዮጵያ አንደኛ የኢትዮጵያ የውስጥ ጉዳይ ኢትዮጵያ የመከላከያ አቋም በኦሮሚያና በአማራ ያለው የእርስ በርስ ጦርነት ይሄ ራሱ ትልቅ ሚና አለው ጦርነት እንዳትቋጭ። ያ አንሶን አሁን የወጠምሾች የጉልበተኞች ከግራና ቀኝ ገብተው ዱላ የሚያቀብሉበት ጊዜ ላይ ስላለን ይሄ ጦርነት ጀነራል ጻድቃን ባቀዱትና ባለሙት ሳይሆን እኛ ኢትዮጵያኖች በሙሉ ባሰብንበት ሊያልቅ አይችልም። ከገባንበት ሪያድ በምታደርገው አቡዳቢ በምታደርገው አንካራ በምታደርገው ቴልአቪቭ በምታደርገው ሰፋ ካደረግነው ዋሽንግተንና ሞስኮና ቤጂንግ በሚያደርጉት ነው። ሎክ ፊሽካ ነፍተን ልንጀምር እንችል ይሆናል። አንዴ ከነፋን በኋላ ፊሽካው በእኛ እጅ አይኖርም ለማስቆም። እግር ኳስ አይደለም ጦርነት ጓዶች። በ90 ደቂቃ ጀምረህ በ90 ደቂቃ እሱ ራሱ እኮ የባከነ ሰዓት ይጨመርበታል። ስለዚህ በአመራር ደረጃ ላሉ ሰዎች በተለያዩ ደረጃ ኦፍ ኮርስ እንዳሉት
በሁለት ሳምንት መቀሌን ጨብጠው አስመራን ጨብጠው ሊመጡ ይችላል። ኢትስ ፖሲብል። እኔ ግን ካነበብኩትም በዚች አሁን እንኳን አዲስ ያለው 40 እኮ ሊሞላኝ ነውና በዚህ ዘመንም ካየሁት በእኔና በአንተ እድሜ ዘመን ከተደረጉ የሀገራችን የአካባቢያችንና የዓለማችን ጦርነቶች አንጻር እንኳን ከአንተም ጋር ከያስቤድ ጋርም ባደረጋቸው ኢንተርቪዎች እስር ቤት አንዱ በጣም ረጅም ጊዜ ወስጄ ያነበብኩት ስለ ጦርነት ነው፣ ስለ እርስ በርስ ጦርነት ነው። የድሮ ጦርነት ለውጥ አለ በነገራችን ላይ ከዚህ በፊት የነበሩ ጦርነቶች፣ በኮልድ ዋር ጊዜ የነበሩ ጦርነቶች እና አሁን እየደረጉ ያሉ ጦርነቶች ይለያዩ። አንዱ ልዩነታቸው የድሮ ጦርነቶች አሸናፊና ተሸናፊ ያላቸው፣ የአሁን ጦርነቶች አሸናፊና ተሸናፊም የላቸው። ሉክ አንድ ነገር ላሳይ። ለምሳሌ የትግራይና የአብይን ጦርነት ወሰደው። የፕሪቶሪያ ስምምነት እኮ ቀልድ እኮ ነው። ያ ስምምነት ለሌላ ጦርነት እኮ የተዘጋጀ ጦርነት ነው። ያ ጦርነት የተካሄደው በወልቃይት ጉዳይ አይደለም፣ በወስተን ትግራይ ጉዳይ አይደለም። የትግራይ ልሂቃንና አብይ የስልጣንና የአስተዳደራዊ ሽኩቻው ስለገቡ ነው። የፖለቲካ ጉዳይ ነው ወደ ጦርነት የወሰደ። የፕሪቶሪያ ስምምነት ውስጥ ግን የፖለቲካ አካል የለም ምንም። ትግራይ ወደፊት ኢትዮጵያ ምን አይነት ሚና ይኖራታል? የትግራይ ልሂቃን ሚና ምንድን ነው የሚለው መሆን ያለበት። የፌዴራል መንግስቱ በትግራይ ላይ ምን አይነት ሚና ይኖረዋል የሚለውን አልነበረውም። ተኩስ አቁም ብቻ ነው። ለምንድን ነው የተደረገው? የኛዎቹ ለጊዜው ያዝ አድርገው አብይ ለጊዜው ብቻ አባብሏቸው ኤርትራ ላይ ዘምታቸው ስለፈለገ ነው። አደራዳሪዎቹ ግን ጦርነቱ ማብቂያ እንዲኖረው የፈለጉ አይመስለኝም። ይሄን የምለው እዛ ስለነበርኩ ነው። አደታይ ጉዳዩ ላይ ቀጥታ ከሰዎቹ ጋር እወያይ ነበር፣ ከአደራዳሪዎቹ ጋር ከሌሎቹ ጋር። ዛሬስ ቢሆን ባለፉት 4 ዓመታት ምንም ጫና አላየንም። አብይም ላይም ሆነ ህወሓት ላይ ሲሪየስ ጫና አላየንም። ይሄ ነገር ስራ ላይ እንዲውል አላስረዘምኩብህና እኔ ለጀነራሎቻችንም ለፖለቲከኞቻችንም መንገር እንፈልገው ጦርነት ከገባም በኋላ ማርሹና መሪው በእኛ እጅ አይሆንም። ማርሹና የለፋነት ፊሽካም ማርሹና መሪ በእኛ እጅ ብቻ አይደለም የሚሆነው። አብይ ኢሳያስና ደብረጽዮን እናቁም ስላሉ፣ ዘመነና መሮ እናቁም ስላሉ ሊቆም አይችልም። ምክንያቱም ዛሬ በሀገራችንና በአካባቢያችን እንደ ቼዝ ቦርድ ሊጫወቱ የሚፈልጉ ብዙ ወጠምሻሞች አሉ። አንዴ ፊሽካ ከነፋንላቸው በኋላ የትኛው ተጫዋች ይግባ የትኛው ተጫዋች ይውጣ፣ የእግር ኳስ ሰሞኑን እግር ኳስ እያየሁ ስለሆንኩ ነው። ውሳኔው የኛ አይሆንም። ቢ ኬርፉል ዋት ዩ ዊሽ ፎር። በተለይ ደግሞ የትግራይ ወንድሞቻችን፣ እኔ የትግራይ ህዝብ በጣም እያሳዘነኝ ነው። 17 ዓመት በደርግ ጊዜ እንደገና ባለፉት 2-3 ዓመት እንደገና አዲስ ደግሞ ሊከቱት እየሄዱ ያሉት ምን አይነት አስተሳሰብ ነው? በአጭር ጊዜ የሚያልቅ ጦርነት ያሳዝናል ባጭሩ።